ሰላም እንደምን ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንዴት ናችሁልኝ ውዶቼ? ዛሬ ብሎግ ልሰራ ነው እና አዲስ የጀመርኩኝ ነው። እዚሁ አስተያየታችሁን እንድትነግሩኝ ነው እና እዚህ ጋር ጽዳት እያጸዳው ቤቴን ፏፏ ላደርጋት ነው እና በዛው እስኪ አንዳንድ ነገር ልንገራችሁ ከደረሰብኝ አንፃር ማለት ነው። ሲከፋችሁ፣ ሲደብራችሁ፣ የሆነ ነገር ችግር ሲደርስባችሁ ለሰዎች አትንገሩ ለማለት ነው። ለሰው ከመናገር ለእግዚአብሔር መናገር ይሻላል። እግዚአብሔር የቅርብ አምላክ ነው። ከልባችሁ ችግራችሁን እየከፋችሁን ለሰው ስትነግሩት እሱ የሚሰማ አምላክ ነው እና ሰው በሁኔታ ይለወጣል፣ በምክንያት ይርቃል። በችግራችሁ በደስታችሁ ሰዓት ይርቃችኋል። ዓለም በምክንያት ትተዋችኋለች። እግዚአብሔር ግን በሁኔታ የማይለወጥ በምክንያት የማይለይ ብቸኛው ረዳታችን ነው እና እኔ ከህይወቴ የተማርኩት ነገር ቢኖር ይሄንን ነው። ብዙ ጊዜ አልቅሼ ችግሬን ለሰው ተናግሬያለሁ። እንዲህ ሆኛለሁ፣ እንዲህ ነኝ ብዬ ተናግሬያለሁ። ግን ሰዎች ዞሮ ሲያልፍልኝ ከመናደድ ውጭ ሌላ ያመጡልኝ ነገር የለም። እግዚአብሔርን መንገሬ ለእግዚአብሔር በማስረዳቴ ግን እሱ አልቅሼ ከፊቱ ተንበርክኬ በመናገሬ ግን ብዙ ነገር በህይወቴ የለወጠልኝ ነገር አለና ለሰው ብትናገሩ ሰው ወስዶ ለሌላው ይነግርባችኋል። እንዲህ ብላ ነበር፣ እንዲህ ሆናለች ይላችኋል። እግዚአብሔር ግን የነገራችሁትን የማይረሳ ለሰው የማያሳልፍ የማይሰጥ ነውና በእግዚአብሔር እምነት ይኖራችሁ ለማለት ነው። እና እዚህ ጋር እንደምታዩት እየቀረጽኩ እያለ በመሃል ስልክ ገብቶ አቋረጠብኝ። ግን ዞሮ ፋይናል ሪዛልት ይህንን ይመስላል እና እንድቀጥልበት አበረታቱኝ። ቀጥይ ውዳችን እህታችን በሉኝ እና ስለምታደርጉልኝ ነገር አመሰግናለሁኝ በማለት ቴንክ ዩ ፎር ዋች ታይም በማለት ነው።